ወደ እንዳታስብሽ ልጅ ገባሽ ነው እኮ ዘመሬ በቃ ምንም ከብዱ እንዴታ እንዳሁኑ ግን በህይወቴ የሚከብድ ነገር ያጋጠመኝ ሰዓት የለም እንደ እውነቱ ከሆነ ማለት ነው። በእርግጠኝነት እኔ ሞራልም ኖሮኝ ቪዲዮ ማልሰራም ነበር አውቀዋለሁኝ ምናምን እና በአሁኑ ሰዓት እኔ ለራሴ ብዬ እኔ ጋር ባቆየው አያል ራስ ወዳድ ሆንኩ ማለት ነው። እንዴ ምን እሱ ራሱ ይወቅስሻል እንጂ የዛኔ ብትልክ ይኖሮ ነው የሚልሽ። ምክንያቱም ይሄ አስተሳሰቡ ለዛሬ እንጂ ለነገ ይሄን አስተሳሰብ ይዞ ይጓዝ። ሄዶ ጥሩ ነገር ይዞ እንደሚመጣ አልጠራጠርም። ሰላም ሰላም፣ ውድና የተከበራችሁ እንቁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ያው ሁላችሁም በያላችሁበት ሰላም ፍቅር እንደተለመደው ለእናንተ ይሁን እያል ዛሬ ወደ እናንተ መጥቻለሁ። ያው የዛሬ ግን ያው ትንሽ እኔም ደብሮኛል። አንዳንድ ጊዜ ከለመዳችሁት ሰው ምናምን መለየት ቀላል ነገር አይደለም። የሆነ መለየት ባይኖር ብዬ አስባለሁ ሲጀመር ማለት ነው። አንዳንድ ሁኔታዎች ያገናኛችኋል። አንዳንድ ሁኔታዎች ደግሞ ሳትፈልጉ በቃ እንደ ግዴታ ሆኖባችሁ ይለያያችኋልና መለየት ባይኖር ጥሩ ነበር። ካልሆነ ደግሞ ያለ መገናኘት ይሻላል። ግን መጀመሪያ ላይ ያለ መገናኘት ይሻላል ይመስለኛል። እና ብቻ ይህን እምላችሁ ለምንድን ነው ያው ሰሞኑን ከዮባ ጋር የተለያዩ ቦታዎች አብረን እየዞርን በቃ ደስ የሚል ልጅ ነው ምናምን መሳቅ መጫወት የሚያዝናናው ልጅ ነው እና ከእሱ ጋር አሪፍ የጓደኝነት ታይም አሳልፈን ነበረ። ያው ዛሬ ሊሄድ ነው ተብሎ መጥፎ ዜና ተነገረኝና ትንሽ ደበረኝ። ግን ደግሞ ያው ሄሉ መሄድ አለበት እዛ መሄዱ ግዴታ ነው ምናምን ስትል ኦኬ እስከ ዛሬ ራሱ የዛሬን አበቃ ዛሬን ይደር እያልን ነበር ያስቀረነውና ዛሬ መጨረሻ ሆኖ ተወስኖ ምናምን እስቲ ልቅ አዘጋጅተው ምናምን ልንሄድ ነው ምናምን ብለው ደወሉልኝ ማለት ነው። አረ በቃ ቢያንስ ልምጣና እንሸኘው ምናምን ብዬ አላቅም ብቻ ምንድም የምር ደብሮኛል፣ ቁም ነገር ማለት ነው ደብሮኛል። እና ሄሉ ደግሞ ስታወራኝ ራሱ ደብሯት ነበረ። በጣም ነው የምትወደው በነገራችን ላይ በስማ ምን ይገርመኛል በዚህ ልክ ምናምን እላለሁ። እሱም ደግሞ በቃ መከታ መሆን የሚፈልግ ልጅ ነው። ምንም ነገር እንድትሆን አይፈልግም ምናምን በቃ ላይ የሆነ እንዴት እንደሚሳሳላት ምናምንና ይገርመኛል። ያላችሁ ፍቅር ያስቀናል ማለት ነው። እና በስልክ ስታወራኝ የሆነ ደብሯት ነበር ምናምን በቃ አዎ ልሄድ ነው ምናምን እና ሳትነግሩኝ ምናምን ስላት አይ እኛማ እኮ ምናምን ቢሆንም በቃ መጣሁኝ አሁን አብረን አድርሰ ነው ሸኝተ ነው እንመለሳለን ምናምን አልኳት። እሺ በቃ ቶሎና ሳይመሽበት ምናምን ስትለኝ እሺ ብዬ እኔም በችኮላ እስከዛሬ ደግሞ የምሬን ነው የምላችሁ እንወጣለን፣ እንዝናናለን፣ እንዞራለን ምናምን እንጂ ምንም ነገር አድርጌለት አላቅም። ከዛ ደበረኝ። እንዴ ለምን ወንድሜ ነው እኮ ልጅ ቃላ ደስ የሚል ልጅ ነው ምናምን የምችለውን ያክል ለማስታወሻ ያክል ዝም ብዬ የሆነ ነገር ባደርግለት ብዬ አሰብኩኝና አሁን ተጣድፌ ይህን ቪዲዮ እየሰራ ያለሁት ለእሱ 2 ስጦታ ለመስጠት ነው። አንደኛ አካውንቱን 10,000 እንዲገባ ፈልጋለሁ። ሁላችሁም ሰብስክራይብ እያደረጋችሁ በዚህ ቪዲዮ የምር በገባል ያልኩት ከዚህ በፊት በሰራነው ቪዲዮ ነበረ። ያው 8,000 ምናምን ደርሷል። ኦኬ ሞልቷል ኦልሬዲ። ግን በዚህ ቪዲዮ 10,000 እንድታስገቡ ትፈልጋለሁ። እና ደግሞ የመጀመሪያ ስጦታ ይሄ ነው 10,000 እንዲገባ ይህን ቪዲዮ የሰራሁለት ተቻኩዬ እየሰራሁለት ያለሁት 10,000 እንዲገባ ስለምፈልግ ነው። ሁላችሁም ሰብስክራይብ አድርጉት። በመቀጠል ግን ሌላ የወንድምነት የጓደኝነት አነስም ብትል የሆነች በቃ ለማስታወሻ ያክል ነው እሷን ስጦታ ለመስጠት አስቤያለሁ። ስጦታውን ላሳያችሁና እየጠበቁኝ ነው። ትተውኝ ሳይሄዱ ቶሎ መሄድ አለብኝ። ስለዚህ ስጦታውን ላሳያችሁ፣ አንዴ ጠብቁ። አያት ቸኔ መሰለች እንግዲህ ለወንድሜ የምትመጥን ጽድት ያለች ስጦታ ይችን አዘጋጅቼለታለሁ። ምን እንደሆነ እናንተም በኋላ እዛ ጋር ያወቃችሁ ትኖራላችሁ። ግን ሜቢ ደግሞ ምንድነው እያላችሁ እየተጠራጠራችሁ ካላችሁ እሱ ፊት ሂደን ከፍተን የምናስደስተው ይሆናል። ብቻ ይሁን ደብሮኛል እና ቆይ በዚች በፒስታል አድርግለት ይዟል። ችግር የለውም በቃ እንደዚህ አድርጌ ይዤለት ሄዳለሁ። ደስ እንደሚለው አልጠራጠርም።
ለዮባ ይቺ ስታንሰ ነው። በጣም ምርጥ ልጅ ነው፣ ደስ የሚል ልጅ ነው፣ ገና ታዳጊ ነው እና ሁላችሁም በቃ አበረታቱልኝ። ትተውኝ ሂደው ስጦታዬም ከሚከስር ሁሉ ነገር ከሚከስር እንሂድና ደግሞ ያለውን ነገር ከነሱ ጋር አንድ ላይ ስንሸኘው ምን ስንለው ያለውን ነገር የምታዩ ይሆናል። ሄሉም ማጽናናት የሚኖርብኝ ይመስለኛል። በነገራችን ላይ የምር አትችልም። ብዙ አሁን ባለችበት ሁኔታ እሱ ነበር በጣም ሰፖርት እያደረጋት ያለው። የምሬ ነው የምላችሁ። አንዳንዴ ከጎናችሁ ሰው ሲኖር ብዙ ነገር ሊደብራችሁ ሊከፋችሁ ምናምን ይችላል፣ ግን የምር ትዝ አይላችሁ። የምሬ ነው የምነግራችሁ። እዛ ላይ እዮባም የሚሰጣት ደስታ አለ፣ የሆነ ነገር የሚያወራት ምናምን አላ ነገሮችን ሁሉ አስረስቷት ነበረ። ለዛ ይመስለኛል አሁን ሊሄድ ሲል ትንሽ እምባ እየተናነቃት ምናምን ነበር ያወራችኝ። ብቻ እንሂድና ሁሉንም ነገር የምታይ ይሆናል። እስከ መጨረሻው ስለምትከታተሉኝ ግን ከወዲሁ ምስጋና ይላቅ ያለ ነው። እወዳችኋለሁ፣ አከብራችኋለሁ። ይመቻችሁ። እንሂድ። አዝኜ ባመልሽ በመክርሽ አንቺኑ ነዝናዛ ነው ብለሽ ታሚኛለሽ አሉ። ለሌላ ያማሽ ይመስሎሻል ያልኩሽ ለሌሎች ደግመሻል። አውራሽ የደበኩልሽ ስታሚ ስሙ ስተትሽ። አዝኜ ባመልሽ በመክርሽ አንቺኑ ነዝናዛ ነው እያልሽ ታሚኛለሽ አሉ። ለሌላ ያማሽ ይመስሎሻል ያልኩሽ ለሌሎች ደግመሻል። እዚህ ቤት አውራሽ የደበኩልሽ ስታሚ ስሙ ስተትሽ። ሰላም ሄሉስ በሶፋ ስር ተደብቀሽ ነው? አማን አማን እኩልቱ ትሽጥሎ አዘገጃጅ አማን አሊዱ እያዝ ነው። ምንድን ነው? ኧረ በእናታችሁ እኔ እንግዲህ አሁን ሌላ ነገር ምናምን እንዳትሉ። ያው መሄድ እኮ አይቀርም። እንደዚህ አይጨንቀኝ። እንግዲህ ሁሉ ቀን እሺ ብያታለሁ። መሄድ አይቀር እንደሆነ አሁን ፊታችሁ ላይ እንትን ማየት አልፈልግም። የሆነ የመከፋት ምናምን ልንለያይ ነው ምናምን ነገር ማየት አልፈልግም። ምክንያቱም በፈለገ በተለይ እንዳትከፍ፣ ምክንያቱም ቶሎ ነው የሚመለሰው። ተመልሼ እንከባከብሻለሁ። የፈጠነ ነው የሚመለሰው። እንዳትከፍ ይለኛል ማለት ነው። አሁን ሲያስለቅሰኝ ነበር። አሁን ደግሞ እንዳትከፍ ይለኛል። አልልሽ እኔ እኮ እንዲያውም እኔ አትሂድ አላልኩም እኮ አትከፊ እንዴ። ይሄ እኮ የህይወት መንገድ ነው። በቃ እንኳን ሰው እዚህ አይደለም ብዙ ማለት ብዙ ቦታ ይሄዳል። ግን አይ ነው እዚህ ቅርብ ነው ምናምን ኖርማል ነው። ግን ደግሞ አሁን እኮ ስሜቱ ምን እንደው ታውቂያለሽ፣ ሩቅነቱ ቅርብነቱ ምናምን ማካበድ አለማካበድ ምናምን ሳይሆን የሆነ ሰው የሚያስፈልግ ይስዋል። ገባሽ? ያን ሰው ማጣት ነው ለአንቺ ከባድ የሚሆነው ካለሽበት ሁኔታ አንጻር ምናምን አይደለም። አዎ እኮ ይኸውልህ አሁን እንዴት ነው መሰለህ፣ እኔ እሱ እንዲሄድ አይደለም የምፈልገው፣ ግን አሁን የሆነ ይህን ሰው እድል መዝጋት ነው። ገባ አይደለ? እሱ ታዳጊ ነው ልጅ ነው ምናምን እና በአሁን ሰዓት እኔ ለራሴ ብዬ እኔ ጋር ባቆየው አየህ ራስ ወዳድ ሆንኩ ማለት ነው። ገባ? ዛሬ ላይም የሆነ እንትን ባይለኝ ነገር ላይ ደግሞ እንዴ ምን እሱ ራሱ ይወቅስሻል እንጂ የዛኔ ብትልክ ይኖሮ ነው የሚልሽ። ምክንያቱም ይሄ አስተሳሰቡ ለዛሬ እንጂ ለነገ ይህን አስተሳሰብ ይዞ ይጓዝ። እኔ ደግሞ በህይወቴ የምፈራውም እንዲኖረብኝም የማልፈልገው ነገር ጸጸት ነው እና እንደዛ ስለሆነ በራዘር ደርሷል። አስበዋል። አሁን ሕክምናዋን የሷ ደርሷል። እኔ እኮ ለዛም ነው እንጂ እኮ መሄድ ሳልፈልግ ቀርቼ አይደለም። ገብቶሃል? ጅማ እንትን እኮ ነው ኖርማል ነው። በቃ ሌላ ምንም ማለት አልችልም። እኔ ኖርማል ነው ልጅ ነው ፈልገው ነው እኮ ብቻ ያም ሆነሽ ለሕክምና ምናምን ላልከው ከጎን አለንኛ
ያው እንዳንተ ባንሆን እሱንም አይቼ ነው አሁን ላይ እንዲሁም ለመሄድ እንትን እያልኩ ያለሁት እንጂ አንተ አለላት ለአንተ ሰጥቻት ነው የሄደው። እንደኔ ደግሞ እንደምትንከባከባት እርግጠኛ እንዳታስብ ከባድ ነው። እኔ እንዳላስብ እሱ ጋር አይቻለሁ ባሳለፍነው ጊዜያቶች ስላየሁ እኮ የራሱ ህይወት አለው የራሱ ነገር አለው። ገብቷል አይደለ? እና ልክ ነሽ እኮ ግን ያው በምችሉ አቅም እኮ ከአቅሜ በላይ ከሆነ አጋጣሚ አለልሽ ለማለት ከአቅሜ በላይ ከሆነ የማልችለው ነገር መቼም ካለ ከባድ ለዛ እኮ ነው ያልኩት። ልክ ነሽ አንቺ ብቻ ያም ሆነ ይሄ ግን ምንም ነገር እየሆንሽ ከህይወት በላይ ነገር አለ ብዬ አላስብም። እና የሆነ ነገር ሀብን ቢያደርግ አለን ከጎንሽ ነን። ያም ሆነ ይሄ አሁን በቃ ፈታ ብሎ ያጭ እኔ ደበረኝ እንዴ ምንድን ነው ታገኛለሽ? እንኳን እንዲህ ብለሽ መሄድም አልፈልግም እኔ እንድታገኝ አልፈልግም። ማርያም እንደዚህ ከሆነ እሱ ውጭ ሀገር የሚሄድ ቢሆንስ ለ10 ዓመት ምናምን ሌላ ሀገር የሚሄድ እንዴት ነው የምትሆኚው? አልሄድም ነበር ሲጀመር። ይሄ ሲጀመር አጭርም ጊዜ ነው ስለሆነ ነው የሚሄደው። ለ10 ዓመት ምናምን ውጭ የሚሄድ ነገር ቢሆን ይዣት ነበር። ብቻዬን አልሄድም። እሷን ማለት እንዲህ እያለ አንጀትሽን እየበላ በቃ ሊለይ ሲል ሱቅ ሊሄድ ሲል እራሱ ያስለቅስሻል። ምክንያቱም እኔ ብዙም ከሰው ጋር ምናምን አልኖርኩም እና ብዙም ከሰው ጋር ስላልኖርኩኝ የሆነ እሱ ነው መጀመሪያ በቃ አብረን የኖርኩት ሰው እና እንደዛ ስለሆነ ይከብዶኛል እኮ እንደ እውነቱ። ግን ራስ ወዳለ አለመሆን ብቻ ነው እያደረግኩ ያለሁት ምናምን እና ብቻ ግን በጣም ደብሮኛል። ግን ደግሞ መሄድ ስላለበት እና በኋላ ደግሞ ህይወቱ ደግሞ ቆንጆ ወጣት ሆኖ ማግኘት ስለምፈልግ ቆንጆ ማለት ምንድነው ገብቶኛል። የተስተካከለ ህይወት ያለው ሰው እንዲሆን ስለምፈልግ ዛሬ ደግሞ ከራስ ጋር እንትን እኮ ነው አንተ ታላቅ ስትሆን ወይም ደግሞ አንተ ያንን ሰው እየመራው ሲሆን በራስ ልክ ብቻ ስታስኬደው ነገሮች ልክ አይመጡም፣ ይበላሻል። ገብቶሃል አይደለ? ማለት አሁን እኔ የሆነ ማላደርገውን ነገር እኔ ስለማላደርገው ብቻ እሱን አታድርገው ልለው አልችልም። ለምሳሌ የሚበላም ሊሆን ይችላል። እኔ ስለምጠላ ይህን ነገር አትብላ ምናምን ልለው አልፈልግም። በየትኛውም ነገር ነው የምልህ። ምክንያቱም እኔ የሆነ የመጣሁበት ነገር እና እሱ የመጣበት ነገር አንድ ገባህ አይደለ? እና ሁኔታችንም ምናምን በቃ እያንዳንዱ ነገር የተለያየ ነው እና እንደዛ ስለሆነ እኔ የፈለኩትን ነገር እኔ እንደምመራ ተመራ ማለት አልፈልግም። በራሱ ነው የሆነ ነገር የራሱን ከለር የራሱን ምናምን ይዞ ነው እንትን እንዲያድግ ፈልገው ማለት ነው። እና እንደዛ ስለሆነ ነው በቃ ምንም ብለው ነገር የለኝም። ብቻ እንግዲህ ሄዶ ጥሩ ነገር ይዞ እንደሚመጣ አልጠራጠርም። በቃ ደንዝዥ ያለው እሷ ካዘነች እኔም ስለማዘን ስለዚህ እኔንም እንበይን አታምጪ እንዴ። እኔ ምንጭ አለቀስኩ አላለቀስኩም እኮ አሁን እኮ ምንም አላደረኩም እኮ ዘና በይ አገግ በይ። የምር ግን የሆነ ደስ ትላለች። የምር እንዴ በዚህ ልክ እዚህ የቅርብ ቦታ እዚህ ለመሄድ እንደዚህ መሆን ማለት እኮ ሌላ ቦታ ደግሞ ብሄድ አስባችሁታል? ምን ያክል ፊል እንደምታደርጉ እያሰብኩት ነው። አብረን ነበር ምን የምሬን ነው። ደስ ይላል ፍቅራችሁ። ግን እንዳልሽው ደግሞ ከሌላ ሰው ጋር ያን ያክል ቅርርብ ከሌለሽ አብረሽ ከሱ ጋር ከሆነ ብዙ ነገሮችን ያሳለፍሽው ምናምን ቀላል ነገር አይደለም። የምር ማለት ነው። እና ደግሞ አሁን እሱ የመጣበት ታይም አለ ገባሽ? የመጣበት ሁኔታ ከዛ እዚህ ከመጣ በኋላ ብዙ የተፈጠሩ ነገሮች ምናምን ነበር። በዛ ሰዓት እሱ ነበር ያጽናናሽ፣ እሱ ነበር ያለሽ ምናምንና ይሄንን ማጣት ይከብዳል። ግን ያም ሆነ ብቻ አሁን የሚያስፈልገው ነገር ምንድነው? አንተም ጠንከር አንቺም ጠንከር ብለሽ አንተም አላማክን ሲሪየስ የሄድክበትን አላማ ሰክሰሱን ማምጣት አለብህ። በስነ ስርዓት እንዴት ብላ እንደሸኘች መርሳት የለብህም። እሷን እያሰብኩ ነው የምሰራው። ቴንኪው በቃ እንደዛ አለ። እሷ የምትፈልገው ያንተን መለወጥ ነው። አንተ ደግሞ እሷን ለማስደሰት ተለውጠ ማሳየት ነው ያለብህ። ስለዚህ ኃላፊነትን ለመወጣት ሞክር የምችለውን አድርግ። ከዛ በተረፈ ደግሞ እግዚአብሔር ነው የሚያግዝሽ ምናምንና በርታልኝ። አሁን ዘና ብሎ በቃ ይህን ፊታችሁን ቀይሩት። ሄለን እንደዚህ ለማቀስ ቶሎ ነው የምመለሰው። ብዙ አትጨነቂ።
እንደዛ አድርጉ። ዛሬ ይህንን ቪዲዮ እየሰራ ያለሁት ለዮባ 2 ስጦታ ስላለኝ በዚሁ ልንገራችሁ ከሜዳችሁ በፊት ሳይመሽም ደግሞ እንዲሄድ እሱ ቦርሳ አዘጋጅተናል እኮ እያየሁት እኮ ነው። አንዱ ቦርሳ ደግሞ ውስጥ ነው። በኋላ በመኪና እናወጣዋለን ብለን መኪና ሲመጣ ችግር የለውም። ሰርፕራይዙ 2 ሰርፕራይዝ አለ። አንደኛ 10,000 መግባት አለበት በዚህ ቪዲዮ ብዬ ተቻኩዬ ነው የሰራሁት። ይህን ቪዲዮ ተቻኩዬ ማለት ነው እና በዚህ ቪዲዮ 10,000 ተገባለ። ሰላም በሉ ራሱ አላልክ። አይ እኔ ስሜታዊ ሆኜ ነበር። ያው ካሜራ እንዳለ ማቅም ግን ስሜታዊ ሆኜ ነበር። አላልከንም። ከዛ በፊት ይኸው ሰላም በሉ በቃ የዮባ ቤተሰብ ናቸው። እስኪ ዮባ ራስ ቤተሰብን ሰላም በል። ብዙ ሰላም ናችሁ ቤተሰቦች? ደህና ናችሁ? ያው ዛሬ መሄጃ ደርሷል እና ቶሎ ተመልሼ ደግሞ ከእናንተ ጋር እንደምንገናኝ ተስፋ አለኝ። ያው አንቺ ደግሞ ሰላም ፈጣሪ ደንዝዥ ያለው በጣም ታውቃላችሁ እና እንዴት ራሱ እንደምነቃቃ ማለት ነው። ውሃ አንጠናዋን ብቻት ካሉ አራራ አልፈልግም እነቃለሁ፣ ራሴ እነቃለሁ። ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? ደህና ናችሁ? ያለን እግዚአብሔር ይመስገን ደህና ነን። እናንተም እንግዲህ በያላችሁበት ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ያው እንግዲህ ማይደርስ የለም ዛሬ ከምር ደብሮኛል። እንደሆነቱ ከሆነ ፊት የሚያስታውቃል ምናምን ነው ደብሮኛል። ግን ደግሞ ያው እንትን ለመሆን እየሞከርኩ ነው። በቃ ኖርማል ለመሆን እየሞከርኩኝ ነው እና በራሱ እየመጣ እየመለስኩት ነው እና ያው እስከሚቆይበት ጊዜ ድረስ ስለተለየኝ ይገፋኛል። ግን ደግሞ ማድረግ ያለበት ነገራቶች ስላሉ ነው እና በቃ እንሸኘዋለን ዛሬ ለማለት ያህል ነው። እሺ ያው እንደሰማችሁት ነው ሁሉንም ነገር። ግን ያም ሆነ ይህ አሁን እኔ ለእናንተ ላንቺ አይደለም ለሱ ሰርፕራይዝ አለኝ። እንደነገርኩ የመጀመሪያ ሰርፕራይዙ ይህን ቪዲዮ ጀምሬልህ የመጣሁት 10,000 እንድገባ ነው። ቤተሰቦች ሁላችሁም 8,000 ምናምን ደርሷል። 1,000 ምናምን የቀረን ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዮባን 10,000 እናስገባው በዚህ ቪዲዮ። በቃ ከዚህ ቪዲዮ በላይ 10,000 ብለን ወደ እናንተ እንዳንመጣ አድርጉን። ነገሩ ከየት ተገናኝተን እንላለን። በቃ በዚህ 10,000 አስገብታችሁ አስደስቱልኝ። ከዛ በመቀጠል ደግሞ ቆም ብዬ እና ስጦታ ሰጥቼ አላውቅም። ያው ብዙ ቦታ ተዝናንተናል፣ ተጫውተናል። ደስ የሚል ጓደኝነት የወንድምነት ታይም አሳልፈናል። ደስ ብሏል። ግን ባሳለፍናቸው ጊዜያት አዲስ አበባን ከጫፍ እስከ ጫፍ አይተሻል። ብትወጣ እራሱ አይጠፋብኝም ራሴ ነው በቃ። ስለዚህ ይችን ደግሞ የጓደኝነቴ ቁጭ በይና ግፈችው። ለይልን ራሱ አላሳየኋትም። ቤተሰብ ለሄልን ራሱ አላሳየኋትም። ይገባሻል። የምር ደስ የሚል ስጦታ በጣም ቀለል ብትል አነስ ብትልም ያው ለአንቺ የሚያስፈልገኝ ነገር የኔ አባታይ ከዚህም በላይ ይደረግልሽ። ጸባይኛ ልጅ እና ደስ ብሎኛል። ደስ ስላለቅ የምችለውን ያክል ነው እንጂ ሳትሄድ ነው ባይዘዊ ተቻኩዬ ምናምን የገዛሁት። ከዚህ በላይ ምን እንዲህ በጣም ነበር ባይዘ ደውዬልሽ ነው እንደዛ ስትወሪ ምናምን አላ የሆነ ከፍቶሽ እኮ እንደዛ ምናምን ስትወሪ በቃ አይ ልሄድ ነው ናችን የፈጠን ነው። ዝም ብዬ ማሰብ ራሱ በቂ ነው። በጣም ነው የምናመሰግነው። በጣም ነው ደግሞ ደስ የሚለው ማርያም፣ በጣም ነው ደስ የሚለው። ወድጄዋለሁ። እኔ እግዚአብሔርን በጣም ደስ ብሎኛል እና በጣም ነው ብቻ አጠገባችን ስለነበርክ ምናምን በጣም ነው የምናመሰግነው። በእርግጠኝነት እኔ ሞራልም ኖሮኝ ቪዲዮ ማልሰራም ነበር አውቀዋለሁ ምናምን እና ማለት በተለይ ደግሞ ዛሬ እኔ ቪዲዮ አልሰራም ነበር። ለዛም ነው እንደውም ሰርፕራይዝ አላ ቢያንስ 10,000 ሳይገባ መሄድ የለበትም ብዬ ለዛ ነው እኔማ በቃ እንደዚህ ዱክክ ስላደረገኝ ቪዲዮም
አልሰራም ነበር እንደሆነቱ እና ያው እንግዲህ ስላሰብክ በጣም ነው የምናመሰግነው። ብቻ እስከዛሬ ድረስ አጠገባችን ስለነበርክ እንደ ጓደኛ ይሄ በህይወቴ በነገራችን ላይ ነው የምልህ በጣም ብዙ መጥፎ ነገራቶችን አሳልፌያለሁ ማለት ከባድ ነገራቶችን ማለት ነው። እና ግን እንዳሁኑ ግን በህይወቴ የሚከብድ ነገር ያጋጠመኝ ሰዓት የለም እንደ እውነቱ ከሆነ ማለት ነው። ያው ምስቀው ምናምን ያው ታውቃለህ ሁሉም ሰው ጋር ያለ ነገር ነው። አሁን ላይ ትስቃለህ ምናምን ከሰው ጋር ስትሆን ግን ውስጥ ብዙ ህመም ነው እና ምን ልል ፈልጌ ነው ባጭሩ በዚህ ሰዓት በጣም በዚህ ሰዓት ቪዲዮ እንኳን መስራት ሞራል በሌለኝ ሰዓት ያው እንግዲህ ከጎኔ ሆነ ይሄንን ነገር በማድረግ በጣም ነው የምናከብር። እናመሰግናለን። እግዚአብሔር እናመሰግናለን። ችግር የለውም ግዴታዬ ነው። አይ የሰው ልጅ የሚለካው በምንድን ነው መሰለህ በተደሰትክ ሰዓት ከሆነ ሁሉም ሰው አለ ገባ ከጎን የሆነ ነገር ባለ ሰዓት ሁሉም ነገር እንትን በሆነ ሰዓት ግርግር ነው ዙሪያ የሚሆነው እና ሁሉም ሰው አንተ አጠገብ ነው መሆን የሚፈልገው ሲጀመር እና ግን የሆነ ነገር በህይወት ውስጥ የሆነ ነገር ወይ የጤና ነገር ሲያጋጥም ወይ የሆነ ነገር እጥረት ሲያጋጥም ግን ያጠገብ የነበረው እንኳን ሰው የሚሻሽበት ጊዜ ላይ ነው ያለ ነው እና ብቻ እንደዛ ስለሆነ ሰው በዚህ ሰዓት ለማለት የፈለኩት ሰው አጠገብህ መሆን ማለት አንተ ስትቸገር የሆነ ሰው ሲመጣና ተደስተህ ሲመጣ አንድ አይደለም ተደስተህ እኮ ሁሉም ስለሚመጣ መምጣቱ ሁላ ትዝ ላይልሽ ይችላል ትዝ አይልህም ግን ደግሞ እንደዚህ ሰዓት ምናምን እንደዚህ ያዝነህ ምናምን አጠገብህ መጥቶ ምናምን እንትን ያለ ሰውን ግን አትረሳም እና በጣም ነው የምናመሰግነው። የምር እኔ እንደዛ ይሆናል መሰለኝ የእውነት ለመናገር ግን በእንደዚህ አይነት ሰዓት እንደዚህ አይነት ሞመንት ላይ ደርሼ ደግሞ እንደዚህ ለመባል በመብቃቴ ደስ ብሎኛል። ሞር ደግሞ የእናንተን ደስታ ማየት በጣም ነው የምፈልገውና ተደሰቱልኝ። በቃ ሁሉም ነገር ደግሞ ያልፋል ምናምን ገባሻ እንደዚህ አይቀጥልም ምናምን ነገሮች ከትላንት ዛሬ ከዛሬ ነገ እየተቀያየሩ ነው የሚሄዱትና ለሁሉም ነገር እግዚአብሔር ካለ እግዚአብሔርን ካስቀደምን የትም እንደርሳለን። ምንም ነገር አይከብደንም እና ደስ ብሎኛል። ብቻ የምር እኔም ደግሞ ከእናንተ ጋር በመሆን በጣም ደስተኛ ነበርኩኝ። ይሄን ያክል ደስታ ግን የፈጠርኩ አልመሰለኝም ነበረ እና በጣም ደስ ብሎኛል። እዮባይ ያው ልትለኝ ስለሆነ ከፍቶኛል፣ ግን ደግሞ ምንም ማድረግ አይቻልም። እግዚአብሔር በሰላም ያለውን ነገር ጨራርሶልሽ ሁሉን ነገር መልካም አድርገ በሰላም እንድትመጣ ደውለልሽ። እሺ በቃ ውድ ቤተሰቦች መጥቼ ደግሞ የበለጠ አሪፍ ጊዜ እናሳልፋለን። እሺ በያለንበት ጠንካራ እንላለሁኝ። አምነብሻለሁ። ጠንካራ ሴት ነሽ። አሁንም ቢሆን ወደፊት ወደኋላ የሚባል ነገር የለም። ህይወት አይቆምም እና ጠንካራ ነሽ አውቃለሁ። አሁንም ቢሆን ዳይ ከጎና እንደምትሆን ተስፋ አደርጋለሁ። አብሽር ምንም ጣጣ የለውም። እየደረሰ ከሆነ በቃ ቦርሳውን ይዘን ያኛው ቦርሳ እዚህኛው ክላስ ነው። ይኸኛውን ቦርሳ ግን አውጣው። ትንሿ ነዛት ትልቁ ነው እዛ ያለው ትልቁ እዛ ነው። በቃ እሱን ያዘውና ያኛውን ይዟል። በቃ አንቺ እንግዲህ እንትን እንዳትዪ በቃ ኖርማል አድርጊው። ወደ እንዳታስብሽ ልጅ ገባሽ ነው ነገር ትመልጭ እኮ ዘመሬ በቃ ኖርማል እኮ ኖርማል ነው። አሁን ሌላ ነገር እንትናት በይሄለን ልጁን ወደ አታስብሽ ነው። ልጅ እኮ ነው አልሄድም ብሎ እንትን ካለ በኋላ እንዳንቸገር። ዩባ እንሂድ። ይሄን ረስተን ያዝ እንጂ ትልቁ ቦርሳ ውስጥ እዛኛውን አስገባዋለን። እሺ ወደ እኔ ዝድ ጋር በቃ አንቺ ተመለሽ። እኔ እሸኘዋለሁ እንዴ እኔ እሸኘዋለሁ። ተመለሽ። ምንም መኪናው ጋርማ አደርሰዋለሁ። መኪናው ጋር ላድርስ ከምትደክም ብዬሽ እኮ እዚህ ጋር አለ እንደ ሄለን እንደ ቻው በይውና ልሸኝ። እሱ ተመልሶ እኮ ይመጣል። አድርሶኝ ይመጣል። እሺ እኮ ከታች እስከ መኪናው በእግዚአብሔር ነገር በለት አንቺ ኖርማል ነው ያደርሰዋለሁ። በእውነት
ቁልፍሽ በዛው ትሄዳለህ። ኧረ እመለሳለሁ።